የብዙ ወንዶች ፈተና የብዙ ወንዶች ችግር እየሆነ የመጣው የስንፈተ ወሲብ ችግር ብዙ ጊዜ መፍትሄ የሚያሻ ጉዳይ ሆኗል እና በሱ ዙሪያ እንደ መግቢያ ያክል የተወሰነ መረጃ አጋራችኋለሁኝ። ውድ ቤተሰቦቻችን በዚህ ዙሪያ ማናገር ወይም ደግሞ መፍትሄ ማግኘት ካስፈለጋችሁ ወደ ቢሮአችን ጎራ በሉ። ስንፈተ ወሲብ እንግዲህ ወይም ደግሞ የብልት መድፈስፈስ ችግር በሚሊዮኖች የሚቆጠሩ ወንዶች በዚህ ችግር ምክንያት ጭንቀት ውስጥ የሚገኙ ናቸው። ይህ ቢሆንም ግን ችግሩን በተለያየ መንገድ መቅረፍ ይቻላል፣ እየቀረፍንም ነው። አብዛኛዎቹ ወንዶች ችግሩን የሚያባብሱት ስለ ችግራቸው ምንም ሳይሉ ለማንም ሳያማክሩ በውስጣቸው አምቀው በመያዛቸውና ይህም ደግሞ ለተባባሰ ጭንቀትና ውጥረት እንዲሁም ደግሞ ፍራቻ ምክንያት በመሆኑ ነው። ከዚህ ችግር ለመውጣት የመጀመሪያው ነገር ወሳኙ ነገር ስለ ችግሩ በግልጽ መነጋገር ነው ከጤና ባለሙያ ጋር። እንዲሁም ደግሞ ችግሩን ለይቶ ማወቅ ይመስለኛልና ይመኑን ይህ ችግር ካለ የሚፈታ ችግር ነው፣ በቀላሉ የሚፈታ ችግር ነው። ችግሩም ደግሞ የእርስዎ ብቻ አይደለም። በሚሊዮን የሚቆጠሩ ወንዶች በዚህ ችግር ምክንያት ብዙ ያማርራሉ። የሚሊዮኖች እንጂ የእርስዎ ብቻ አይደለም። ደግሞም አብዛኛዎቹ ከዚህ ችግር ወጥተዋል፣ እየወጡም ነው። ለመውጣት ያልሞከሩ ሰዎች ደግሞ እንግዲህ እዛው ናቸው ከነ ችግራቸው ማለት ነው። እና እርስዎ ከዚህ ችግር ለመውጣት ምን አይነት ሙከራ አድርገዋል የሚለውን ነው። እንግዲህ አሁን የምነግራችሁ ነገር ካለ እና ከነዚህ ጋር ተያይዞ ደግሞ ይኸው ችግር ካለ ወደኛ ጎራ ቢሉ የመፍትሄው አካል ሁነው መፍትሄ ያገኛሉ። በተለይ የሚያጨሱ ከሆኑ አንደኛ ሲጋራ የሚያጨሱ ከሆነ የሚያጤሱትን ሲጋራ ካላቆሙ ማቆም ከባድ እንደሆነ በእርግጥ ይታወቃል። በዚህ ዙሪያም ስለምናወያየውት የሚያጨሱ ከሆነ ካጨሱ ያቆሙ። ማቆም ከባድ መሆኑን ብንረዳም ሲጋራ ውስጥ ያለው ይሄ ኒኮቲን የሚባለው ነገር ንጥረ ነገር ብልት እንዲወጠር የሚያደርጉትን የደም ቱቦዎች ስለሚያጨማድዳቸው ይህም ደግሞ ብልት በደም ተሞልቶ መጠኑ እንዳይጨምር ስለሚያደርግ የሚያጨሱ ሰዎች ላይ ብዙ ጊዜ ይታያል። አመጋገብ ላይ እንግዲህ ትኩረት ማድረግ ያስፈልጋል። አመጋገብ ትልቅ ተጽዕኖ ያሳድራል። በነገራችን ላይ የኮሌስትሮል መጠንን የሚጨምር ክብደትን የሚጨምሩ ምግቦች ለስንፈተ ወሲብ አጋላጭ ናቸው። በራሱ ውፍረት ስንፈተ ወሲብን ያመጣል። ስለዚህ ጤናማ ምግቦችን መመገብ ያስፈልጋልና ከአመጋገቦትም ጋር ተያይዞ የመጣ ችግር ነው አይደለም የሚለውን ማየት ስላለብን በሕክምና መታየት ያስፈልጋል። አልኮል ይጠጣሉ ወይ ወይም ያዘወትራሉ ወይ የሚለው ነገር አልኮል ከመጠን ሲያልፍ ድብርት ያመጣል፣ ጾታዊ ስሜትንም ይገላል እና ስለዚህ የሚጠጡ ከሆነና ይሄ ችግር ካለ በዚህ ዙሪያም እንደዚሁ ሰፋ ያለ ንግግር ያስፈልጋል። በየቀኑ የአካል እንቅስቃሴ ማድረግ አለማድረግ እንደዚሁ ወሳኝ ነገር ነው። በቀን እንግዲህ ከ20 እስከ 30 ደቂቃ ስፖርታዊ እንቅስቃሴ ቢደረግ ነውና የሚመከረው የራስ መተማመንን ከመጨመርም በላይ ወደ ብልት የሚሄደውን የደም መጠን እንዲጨምር ስለሚያደርግ። ሌላው በህይወቱ እንግዲህ ጭንቀት አለ ወይ፣ ውጥረት አለ ወይ፣ ፍራቻ አለበት ወይ የሚለው እነዚህ ችግሮች በነገራችን ላይ በጾታዊ ግንኙነት ላይ ውጤታማ ስለማይሆኑ መወገድ አለባቸው። ጭንቀት ያለበት ሰው፣ ውጥረት ያለበት ሰው፣ ፍራቻ ያለበት ሰው ብዙ ጊዜ ውጤታማ አይሆንም። ሌላ የጤና ችግር እንደሌለበትም እንደዚሁ ማረጋገጥ ያስፈልጋል። የጤናዎትን አጠቃላይ ሁኔታ መረዳት ያስፈልጋል። የችግሩ ምንጭ ሌላ ነው ወይስ የጤና ችግር ነው የሚለውን ማወቅ ስለሚያስፈልግ ከትዳር አጋር ጋር ወይም ጓደኛ ጋር ስለ ችግሩ መወያየት ስለሚያስፈልግ ተወያይተዋል ወይስ አልተወያዩም? ይህ ችግር ደብቀው ሊቀርፉት ስለማይችሉ በግልጽ ተነጋግረው በተቃራኒ ጾታዊ አነሳሽነት ችግሩን ለመቅረፍ መሞከር ጥሩ ነውና በኩርፊያና ንትርክ ችግሩ አይቀረፍም ወይም ዝም በማለት ችግሩ አይቀረፍም። እንደውም ተጨማሪ ሌሎች ችግሮችን ነውና የሚያመጣው። በዚህ ዙሪያም ሰፋ ያለ ንግግር ስለሚያስፈልግ በአካል የጤና ባለሙያ ማናገር በጣም ጥሩ ነው። በተለይ ደግሞ እዚህ ስራ ላይ አዘውትረው የሚሰሩ ሰዎች ቢሆኑ ይመረጣል። የራስዎን የሴክስ ህይወት ከሌሎች ጋር ለማወዳደር ይሞክራሉ አይሞክሩም? ይህም ሌላ ተጽዕኖ ነው።
ይህ የበታችነት ስሜትን ስለሚፈጥርበት እንደዛ አይነት ነገር ማሰብ አያስፈልግም፣ ውጤታማም አያደርግምና። ሌላው የጤና ባለሙያ በዚህ ዙሪያ ችግሩ አለብኝ ብለው ካሰቡ በዚህ ዙሪያ አማክረው ያውቃሉ ወይ? ካላማከሩ ሳይዘገዩ ማማከር ያስፈልጋል። የወሲብ ግንኙነት አይሳካልኝም ብለው ያስባሉ። እንዲህ ካሰቡ ያው ተሳስተዋል። ይሳካልና የሚፈታ ጉዳይ ነው። እንግዲህ አሁን ያልኳችሁ ነገሮች ወሳኝ ነገሮች ናቸው። እስካሁን ባለው መረጃ እንግዲህ በዓለም ላይ ከ30 ሚሊዮን ወንዶች በላይ የስንፈተ ወሲብ ችግር እንዳለባቸው ይታሰባል። ስንፈተ ወሲብ ስንል የወንድ ልጅ ብልት ለግብረ ስጋ ግንኙነት ብቁ ሆኖ አለመገኘት ማለት ነው። ይህ ችግር ደግሞ መፈታት አለበት፣ ይፈታልም። ካልተፈታ ስነ አእምሮዊ ጠባሳው ከባድ ስለሆነ መቼ ነው የሚከሰተው የሚለውን ስናይ በቂ የሆነ የደም ፍሰት ወደ ብልት ሳይሄድ ሲቀር፣ ብልትን የሚቆጣጠረው ነርቭ ላይ ችግር ካለ፣ በግንኙነት ሰዓት ጭንቀት፣ ፍራቻና ውጥረት ካለ፣ ስሜት የሚዘበራረቅ ከሆነ፣ የደም ቱቦ መጥበብ፣ የልብ ችግር፣ እንደዚሁ ከፍተኛ የደም ግፊት፣ ከፍተኛ የስኳር መጠንና ውፍረት ካለ እና ሌሎችም ብዙ ነገሮች አሉ። እነዚህ አሁን የነገርኳችሁ ነገሮች ለክስተቱ ወሳኝ ስለሆኑ እነዚህ ከሌሉበት ችግሩ ምናልባት ስነ አእምሯዊ ነው ወይ ወደሚለው ሊያስሄድ ይችላል። መቼና ለምን ስንፈተ ወሲብ እንደሚፈጠር ካወቅን በቀላሉ ማከም ስለሚቻል እንግዲህ ጾታዊ ግንኙነት ሲባል ጾታዊ ግንኙነት ስሜት ሲፈጠር ነርቭ ኬሚካልን ወደ ብልት ይለቃል። በዚህ ወቅት እንግዲህ ብልት ውስጥ ያሉ የደም ቱቦዎች ይሰፋሉ፣ በውስጣቸው ብዙ ደም ይከማቻል። ይህን ጊዜ ብልት ይወጠራል፣ ይጠነክራል። ችግሩ ጋለ ግን ይህ አይሆንም ማለት ነው። ይሄ ሂደት አይፈጠርም እና የብልት መልፈስፈስ ወይም ስንፈተ ወሲብ የምንለው ችግር የጤና ችግሮችም አሁን የምነግራችሁ የተለያዩ ምክንያቶችም ሊሆኑ ስለሚችል እንደ አጠቃላይ ምርመራ ማድረግ ጥሩ ነው። ከልብ ችግር ነው? ከስኳር በሽታ ነው? ከውፍረት ነው? ከከፍተኛ የደም ግፊት ነው? ከነርቭ ችግር ነው? ወይስ ከደም ቱቦ መጥበብ ነው? ከሆርሞን ነው? ወይስ ከሌሎች አኳያ ነው የሚለው ነገር መታየት አለበት። እንደ ቀላል ይህን ችግር ዝም ካሉት ለራስዎ የሚሰጡት ክብር እየቀነሰ በራስ መተማመን እየወረደ በትዳርና በፍቅረኛ መሀልም ክፍተቱን እየጨመረ ስለሚሄድ ዋና ምክንያቶቹን በማወቅ ለምሳሌ አሁን የእድሜ መጨመር ወይም እርጅና፣ የስኳር ታማሚ መሆን፣ ከፍተኛ ደም ግፊት መኖር፣ የልብ ችግር መኖር፣ የኮሌስትሮል መጠን መጨመር፣ እንደ ማጤስ፣ የአልኮል ጠጭ መሆን፣ ወፍራም መሆን፣ የአካል እንቅስቃሴ አለማድረግ፣ መድኃኒቶች ሱሰኛ መሆን። እድሜ መጨመር ስንል ለሁሉም ማለት አይደለም። ብዙ ወንዶች እስከ 100 ዓመት አካባቢ ውጤታማ ሊሆኑ ይችላሉ በነገራችን ላይ። በተጨማሪም በቂ ደም ወደ ብልት አለመሄድ፣ ብልት በቂ ደም መያዙ አለመቻል፣ የነርቭ ጫፍ ብልት ላይ አለመድረስ፣ የብልት የደም ቱቦዎች መጎዳት፣ የተለያዩ መድኃኒቶች ጎንዮሽ ተጽዕኖ፣ እንደዚህ አይነት ነገሮች ሊሆኑ ይችላሉ። እንግዲህ አስቡ፣ ከላይ አሁን የነገርኳችሁ ነገሮች ካልሆኑስ አይጠራጠሩ፣ የችግሩ ምክንያት ስነ አእምሯዊ የስሜት ችግር የፈጠረው ነው ማለት ነው። ትክክለኛ የግብረ ስጋ ግንኙነት እንግዲህ አእምሯችን፣ ስሜታችን፣ አካላችን ተናበው በአንክሮ የሚከወን ነውና በሩጫ በፍራቻ በውጥረት ወይም በውክቢያ የሚሆን አይደለም። በግንኙነት ወቅት እንግዲህ እነዚህ አሁን እነ ድብርት፣ ጭንቀት፣ ውጥረት፣ ከትዳር አጋር ጋር ወይም ፍቅረኛ ጋር ጸብ ካለ፣ በህይወት ውስጥ እረፍት ከሌለ፣ በማህበራዊ ህይወት፣ በባህል፣ በእምነት የሚደርስ ተጽዕኖ ካለ፣ ለግብረ ስጋ ግንኙነት ብቁ አይደለሁም የሚል እምነት ቀድሞ ካለ ያው ችግሩ መፈጠሩ የማይቀር ነው። ስለዚህ የዚህን ችግር ምንጭ ለማወቅ ከላብራቶሪ ምርመራዎች ጀምሮ የተለያዩ መሳሪያዎች የታገዘ ምርመራ ይሰራል። ሕክምናውም ችግሩን እንዳመጣው ምክንያት ይለያያል። ሕክምናው በነገራችን ላይ በአፍ የሚወሰዱ ክኒኖች አሉ፣ በሆርሞን የሚታገዝ ሕክምና አለ፣ በብልት ላይ የሚወጋ መርፌ አለ፣ በሽንት ቱቦ በኩል የሚሰጥ መድኃኒት አለ፣ ብልትን የሚወጥር መሳሪያ መጠቀም ይቻላል። የብልት ጡንቻ ውስጥ የሚቀመጥ ተመሳሳይ ስሪት፣ እንደዚሁ በቀዶ ጥገና የሚስተካከሉ ነገሮች ሊኖሩ ይችላሉ። ስለዚህ ውድ የኢንፎ ሄልዝ ሴንተር ቤተሰቦቻችን ይሄ የብልት መልፈስፈስ የምንለው የወሲብ ፍላጎት ማጣት፣ የዘር ፈሳሽን ቶሎ የመልቀቅ ችግር ያለባችሁ ሰዎች በኢንፎ ሄልዝ ሴንተር ለመታየት ካሰቡ ወይም ለማማከር ወይም ዘላቂ መፍትሄ ለማግኘት ካሰባችሁ ሁልጊዜ ሐሙስና ዓርብ ከቀኑ 7:30 እስከ 12 ሰዓት ባለው ጊዜ ብቻ በአካል በመገኘት መፍትሄውን ማግኘት ትችላላችሁ። ወይም ደግሞ በስልክ ቁጥራችን 0921 785903 ላይ በመደወል
ወረፋ ማስያዝ ትችላላችሁ። በዚህ ችግር ዙሪያ ዝርዝር ያሉ መረጃዎችን በተከታታይ የምንለቅላችሁ ይሆናል። ለዛሬ ስለተከታተላችሁን እናመሰግናለን። መረጃውን ሸር በማድረግ ይህንን ቻናል ሰብስክራይብ በማድረግ ለቀጣይ መረጃዎች እንድትከታተሉ እናመሰግናለን። መልካም